በዚህ በጉልበትክ ውጣልኝ ጌዲዮን እንታልኝ ነው የሚለው አይደል? በዚህ በመለክ በጉልበትክ በፍሬሽነትክ በኃይል ወንጌል ማርቆስ በቁልና ሰደት ለኮሰድ ደሚቶርባቲ አመሰዶሚ ሰደት መቃዋቀዩት ነው ነዱራቱሪ ሰይጣናና አትከና ሞታ ማለ ከነዋቀዩ ህያዱ ጀደን እንቱ ተጀራ በርቶታ ሳቲ ወጅን ኦፊቱ ዋሜ namni tokkolle ana duukaa bu'u yo barbaade waa'ee ofiisaa dhiisee fannoosaa isa anaaf jedhee baatu ofirra kaatee ana duukaa habu ሰለሞን ቤቱን በጨረሰ ጊዜ እግዚአብሔር መንፈስ በኃይል መጣ አቆም አልቻለም እንደሚል ቃል በኢየሱስ ክርስቶስ ስም በዚህ ቤት እንደዛው ይሁን ሉቃስ ወንጌል ምዕራፍ 10 ከ25 እስከ 28 ያለውን በጌታ በኢየሱስ ስም አነባለሁ። እነሆም አንድ ሕግ አዋቂ ሊፈትነው ተነስቶ መምህር ሆይ የዘላለምን ሕይወት እንድወርስ ምን ላድርግ አለው። እርሱም በሕግ የተጻፈው ምንድነው? እንዴትስ ታነባለህ አለው። እርሱም መልሶ ጌታ አምላክህን በፍጹም ልብህ በፍጹም ነፍስህ በፍጹም ኃይልህ በፍጹም ሐሳብህ ውደድ ባልንጀራህንም እንደራስህ ውደድ። ኢየሱስም እውነት መልሰሃል ይህንን አድርግ በሕይወት ትኖራለህ አለ። እስቲ እንጸልይ። በጌታ በኢየሱስ ክርስቶስ ስም እንጸልያለን። መንፈስ ቅዱስ በመካከላችን እንድታልፍ ለልባችን እንድትናገር እግዚአብሔር ሆይ እንጸልያለን። በናዝሬቱ ጌታ በኢየሱስ ልጅህን ታከብር ዘንድ ሁሉ ለልጅህ ክብር ነውና ሁሉ ለኃይልህ ነውና በጌታ በኢየሱስ ክርስቶስ በመካከላችን እንድትሆን በጌታ በኢየሱስ ስም ያንተ ፕሬዘንስ ያንተ ኃይል እግዚአብሔር ሆይ ደምህን ያፈሰስክ ለኛ ነውና እኛም ደግሞ በፊትህ እንቆማለን። በጌታ በኢየሱስ ስም ባንተ ፕሬዘንስ ውስጥ የሆነን ጊዜ እግዚአብሔር ሆይ ፉል አንደርስታንዲንግ ይመጣልና እግዚአብሔር ሆይ ቃልህን ሰው ካላወቀ እንዴት ብሎ ጌታ ሆይ ወደ አንተ ሊጠጋ ይችላል? እግዚአብሔር ሆይ ቅዱሱን ቃልህን በእውነትና በኃይል እንድትገልጥልን ጸልይ በናዝሬቱ ጌታ በኢየሱስ እዚህ ጋር ዛሬ ከእናንተ ጋር ሼር ላደርግ የምፈልገው በዚህ ሳምንት ውስጥ በመንፈሴ ውስጥ ከብዶ ያለ ቃል ምንድነው? እግዚአብሔር አምላክህን ጌታ እግዚአብሔር አምላክህን ውደድ የሚል ቃል እና በእንግሊሹ ደግሞ ምን ይላል? love the Lord your God ይላል ማለት ነው።
እና ኢዚ ኮንሰፕት ይመስላል ስናየው ማለት ነው። እግዚአብሔርንማ እወዳለሁ ለዛ ነው ኤቭሪ ዊክ የምመጣው ቸርች ልንል እንችላለን። ነገር ግን እግዚአብሔርን መውደድ ከዛ ዲፐር ነው። ከዛ ያልፋል፣ ከዛ ሌቭል ያልፋል። ክርስቲያን ላይ ብለው ከመጠራት ከዛ ትንሽ ልፍ ነው እግዚአብሔርን መውደድ ማለት ነው። ዳዊት እግዚአብሔር ምን ይልለታል ሲመሰክርለት? እንደ ልቤ የሆነውን የእሴይ ልጅ ዳዊትን አገኘው ይላል አይደለ? ለምንድነው ብለን ስናይ ዳዊት እግዚአብሔርን ይወደው ነበር። እግዚአብሔርን በፍጹም ልቡ ነበር የሚወደው። ሜልኮል በላቀችው ጊዜ ማለት ነው አንተ ንጉሥ አይደለህ እንዴ? እንዴት በራቁት እንዴ ክብርህን መጠበቅ ሲገባ ስትለው ምን ይላል? ከአባትሽ ቤት ላስመለጠኝ ለእግዚአብሔር ከዚያም በላይ እሆንለታለሁ ይላል። ለምንድን ነው? እግዚአብሔርን ያውቀው ነበር። እግዚአብሔርን ያውቀው ነበር ዳዊት። የሱ ፍቅር ኮንዲሽናል አልነበረም። የዳዊት ፍቅር ለእግዚአብሔር ኮንዲሽናል አልነበረም። ሰጣኸኝ አልሰጣኸኝ በሚል ዲተርሚንድ የሚሆን አይደለም። እግዚአብሔርን የሚወደው የልጅነቱ አምላክ ስለሆነ ነው። ዳዊት ታሪኩን ብትመለከቱ እንደውም ቴዎሎጂያንም ሲናገሩ ምንድነው በጣም ብቸኛ የነበረ ልጅ ነው ይላሉ። በጣም ብቸኛ የነበረ። ለዚህ ነው ኢንስትሩሜንታሎችን የሚለማመደው የነበረው። ምክንያቱም ቀኑን ሁሉ ብቻውን ስለሚውል ቦርድ እንዳይሆን ቢጫወትበት፣ በገናን የሚደረድረው እንትኖች ተኩሎች ምኖች ሲመጡ እነሱ የሚያባረርበት፣ እንቅልፉ ሲመጣ ከእንቅልፉ የሚነቃበት፣ ድራማ የሚጫወተው አንበሶች ሲመጡ እነሱን ለማባረር እንደዛ ነበር። ብቸኛ ልጅ ነበር። የዛኔ ነው እግዚአብሔርን የሚያውቀው። የዛኔ ነው ዘማሪው ዳዊት እግዚአብሔርን የሚያውቀው ማለት ነው። እና ከዚህ የተነሳ የልጅነቱን አምላክ በደንብ አድርጎ ያውቀዋል። ከማወቁም የተነሳ ይወደዋል። ነገሩ by the way የማናውቀውን ነገር ልንወድ አንችልም። we have to know ያንን ነገር literally በደንብ አድርገን carefully ማናውቅ ከሆነ like ነው የሚሆንልን። like እና love ይለያያል። like instantly አይተን like ልናደርግ እንችላለን አንድ ነገር። love ግን experience ማድረግ አለብን። deeper መሄድ አለበት። አሁን married spouseዎቻችሁን ማለት ነው መጀመሪያ ስታያቸው maybe like አርጋችኋቸው ይሆናል። ነገር ግን ከስንት ዓመት በኋላ still በሜሬጅ ያላችሁት love ስለምታረጓቸው every day እና every time ስታዩ ባህሪዋን ታያላችሁ፣ ባህሪውን ታያላችሁ። እሱን ሼፕ እየተደረገ እሱ ይሄንን አይወድም፣ እሷ ይሄንን ነው የምትወደው። እንደዛ የተባለ love build የሚሆን ነገር ነው። but instantly እንዲሁ የሚመጣ ነገር አይደለም። build ይሄድ የሚሆን ነው። እና ዳዊት እግዚአብሔርን የሚያውቀው ከልጅነቱ ስለሆነ ቤተ መንግስትም ሲገባ አልተቀየረበትም። ምክንያቱም ኦልሬዲ built የሆነ ነው ፍቅሩ ማለት ነው። እና ሶሪ እዚህ ጋር ይሄ ሰውዬ ሎየር ይለዋል በእንግሊሹ። ይመጣና ጌታ ኢየሱስን ሊፈትነው ነው የሚናገረው። እግዚአብሔርን መንግስት ወርስ ዘንድ ምን ማድረግ ይገባኛል ይለዋል። ጥያቄው ምንድነው? ኢተርናል ላይፍ፣ እግዚአብሔር የዘላለምን ህይወት ወርስ ዘንድ ምን ማድረግ ይገባኛል። እዚህ ጋር ያነበብኩት ፓሴጅ ላይ ሁለት ነገር ነው ያለው። ጥያቄ አለ question፣ ከዛ በኋላ አንሰር አለ ጌታ የሚሰጠው አንሰር ማለት ነው። እና ጥያቄው ምንድነው? የዘላለም ህይወት ጥያቄ ነው። ኢተርናል ላይፍ ላይ ነው እንትን የሚያደርገው። እና ምን ማድረግ ይገባኛል መምህር ሆይ ይለዋል። ከዛ ጌታ ምን ይለዋል? ምን አንብበሃል? ምን ተጽፎልሃል? ይለዋል። የመጀመሪያው ምላሹ ምንድነው? እግዚአብሔር አምላክህን በፍጹም ምን ልብ ይለዋል። ከዛ ነፍስህ፣ ከዛ በፍጹም ኃይል፣ ከዛ በፍጹም ሐሳብህ ይለዋል። ይሄንን እስቲ ብሬክዳውን እናደርገው። ብሬክዳውን ስናደርገው የመጀመሪያ ልብ ያለበት ምክንያት ለምንድን ነው? ልብ ያለበት ምክንያት ኮሚትመንት ቤዝድ የሚሆነው ከልብ ነው። ሰው ኮሚት የሚሆነው አንድ ነገር ልባችን ውስጥ ሲቀር ነው ኮሚት ማድረግ የምንችለው። ለዛ ነው እግዚአብሔር አምላክህን ከልብህ ውደደው። ምክንያቱም ከልብ ውስጥ ያለው ነገር ማውጣት ከባድ ነው።
ኮሚትመንት ልብ ውስጥ ነው የሚሆነው። አይምሮ ውስጥ ኮሚት ሰው በአይምሮ ኮሚት ሊሆን አይችልም። ኮሚትመንት ያለው ልብ ውስጥ ነው። ለዛ ነው ዳዊት ሲናገር ንጹህ ልብን ፍጠርልኝ ይላል። ምክንያቱም ንጹህ ካልሆነ ልብ ኮሚት የሚሆነው ለምንድን ነው? ለሮንግ ለሆነ ነገር ነው። ሌላ ቦታ ላይ እግዚአብሔር ቃል ሲናገር ይላል ለዛ ሰው ወየውለት በሌሊት ክፋት ለሚያስብ ቀን ሲሆን ይፈጽመዋልና ይላል። ምክንያቱም ኮሚትድ ሰው በኔቸሩ አንድ ነገር ኮንቪንስ ከሆነ ኮሚትድ ከሆነ ያደርገዋል። ከዛ ሁለተኛ ምንድነው የሚለው? በፍጹም ነፍስ ይላል። ነፍስ ምንድነው? ነፍስ ምንድነው? የእግዚአብሔር እስትንፋስ ነው አይደል? በዘፍጥረት 1 ላይ እግዚአብሔር ምን አለ? ኑ ሰው በመልካችን በአምሳላችን እንፍጠር አለ። በእንትን ሰራ፣ በጭቃ አድርጎ ሰራ አይደል? ከዛ በኋላ ምንድነው ያለው? ሂድ እንግዲህ ያላለው ባለበት ያችን ነፍስ የእግዚአብሔር እስትንፋስ ማለት ነው። ያ ነፍስ ማለት ነው ጄኔሲስ ቻፕተር 1 ላይ ክሬት የተደረገው ነፍስ እሱ ኢሞርታል ነው ወይም ደግሞ ምንድነው የሚባለው? የማይሞት ነው። በፍጹም ነፍስ ውደደው ሲል ነፍስ ለምን አለ ስትል ኢሞርታል ነው ወይም ደግሞ የማይሞት ነው፣ ለዘላለም የሚቀጥል ነው። ለዛ ነው ሰለሞን ሲናገር በመክብብ ላይ ሲናገር ነፍስም ወደ አምላኳ ስጋ ወደ አፍ ይመለሳል ይላል። ነፍስ ትሄዳለች፣ ስፒሪት እና ነፍስ ወደ እግዚአብሔር ነው የሚሄደው ማለት ነው። ለዛ ነው እግዚአብሔር ሲናገር ቃሉ ሲናገር በፍጹም ነፍስ እግዚአብሔርን ውደድ ሲለው በማይሞተው ማንነትህ እግዚአብሔርን ውደደው ይላል። ልብ አለ። ልብ ኮሚትመንት ያለበት ነው። ነፍስ ደግሞ ኢሞርታሊቲ ያለበት ነው። ሶስተኛ ደግሞ በፍጹም ኃይልህ ወይም በፍጹም ስትሬንግዝ ውደደው ይላል። ለምንድን ነው እንደዛ የሚለው? ፍሬሽነትን ያስታውቃል። የፍሬሽነት ሲምቦል ነው በመጽሐፍ ቅዱስ። ስትሬንግዝ ኳሊቲ ነው። እግዚአብሔር የአቤልንና የቃይልን መስዋዕት እንመልከት። ምን አደረገ? እግዚአብሔር ወደ አቤል ተመለከተ፣ ግን ወደ ቃይል አልተመለከተም ይላል። ለምንድን ነው ብለን ስንል አቤል ያቀረበው ኳሊቲ የሆነ ነገር ነው። ቃይልስ እንክርዳድ ነው። በቃ መስዋዕት ምን ችግር አለው ብሎ አደረገው ማለት ነው። እግዚአብሔር ኳሊቲን ይወዳል። ኳሊቲ ይወዳል። ሚልኪያስ ላይ ሲናገር ምን ይላል? እናንተ ሰው እንኳን ሰውን ይፈራል፣ እኔን ለኔ መስዋዕትነት ስታቀርቡ አንካሳውን እንዴት ታመጣላችሁ ይላል። እንዴት አንካሳውን ታመጣላችሁ? እግዚአብሔር ስንሰጥ ራሳችንን we have to do our best። ጌዲዮንን ሲናገረው ምን ይላል? በዚህ በጉልበትህ ውጣልኝ፣ ጌዲዮንን ምታልኝ ነው የሚለው አይደል? በዚህ በመለክ በጉልበትህ በፍሬሽነትህ በኃይል። ሌላ ቦታ ደግሞ እግዚአብሔር ቃል ሲናገር ምን ይላል? በወጣትነት ጊዜ በጉብዝና ወራት እግዚአብሔርን አስብ። በፍሬሽነት ስትሬንግዝ እያለክ እጅማ ከደካከመ በኋላ it's okay ከየደካከሙት መጨረሻ ከመጣት ሊስት መጣል ከሚጠፉ ይሻላል። ግን ኦፖርቹኒቲ ያለን ይዛኔ አክት ማድረግ አለብን። ይዛኔ አክት ስናደርግ እግዚአብሔር ያያል። ማያ ይመስላል። ምን ይላል መጽሐፍ ቅዱስ? የእግዚአብሔር አይኖች በምድር ሁሉ ናቸው ይላል። ልብንና ኩላሊትን ይመረምራል። አሁን እግዚአብሔር ጫልቱን ያያታል፣ ልቧንና ኩላሊቷን ይመረምራል። እንደ ስራዋን ደግሞ ይከፍላታል ማለት ነው። እና በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ስትሬንግዝ ወይም ደግሞ በፍጹም ኃይልክ፣ በፍጹም ኳሊቲ ጉልበትክ እግዚአብሔርን ምን በለው? ውደደው። ከዛ በኋላ አራተኛ ምን ይላል? በፍጹም ሐሳብክ ይላል። ማይንድ ለምን ይላል ታዲያ? ማይንድ ካልኩሌት የምናደርግበት ቦታ ነው። አናሊሲስ የምንሰራው እዚህ ጋር ነው። አሁን ለምሳሌ እዚህ መጥቼ ሀዊን ላይ ይችላለሁ። ልቤ ካላያት
በፍጹም ማየት አልችልም ግን ልቤ ባይኔት ትመጣለች አያታለሁ ልቤ ያያታል ከዛ በኋላ ልቤ ሜሴጅ ልካል ማለት ነው አእምሮዬ ደግሞ ካልኩሌት ያደርግና አናላይዝ ያደርገውና ምን ይላል it's a go ወይ it's no ይላል ማለት ነው እዛ ይመልሰዋል ማለት ነው እዛ ምን አልኳችሁ ልብ ኮሚት ያደርጋል ማለት ነው it's a go ከሆነ ሀዊ ወዳታለሁ ብሎ እህቴ ነች ብሎ ኮሚት ያደርጋል እየቆየ ሲሄድ ደግሞ ነፍሳችን ውስጥ ይገባል ማለት ነው እንዲህ ይላል መጽሐፍ ቅዱስ ላይ ደስ የሚለኝ ቃል አለ አንደኛ ሳሙኤል ምዕራፍ 18 ላይ ዳዊትም ለሳኦል ተናግሮ በጨረሰ ጊዜ ይላል የሳኦል ልጅ ዮናታን በዳዊት ፍቅር ተያዘ ይላል ነፍሱም ታሰረች በዳዊት ፍቅር ታሰረች ነፍስ የመጨረሻ ኢሞርታል ሌቭል ላይ ስላለ ማለት ነው ነፍስ ከተያዘ ለዛ አንዳንዴ ሲጸለይ ዲሊቨረንስ ላይ ማለት ነው ልቧን ልቀቅ መንፈሷን ልቀቅ ነፍሷን አይምሮዋን ልቀቅ የሚባል ምክንያቱም የሰው ሁለንተና የሚጠቃልለው በልብ በመንፈስ በአይምሮ ከዛው በሰውነት ነው ለዛ ልቧን መንፈሷን ነፍሷን አይምሮዋን ልቀቅ ብለን እንገስጸው ማለት ነው እና ማይንድ ካልኩሌት የምናደርግበት ነው ኢንስትራክሽን የሚሰጠው ማይንድ ነው ማይንዳችን ካልኩሌት ካደረገ በኋላ አናላይዝ ካደረገ በኋላ ኦኬ ብሎ ኢንስትራክት ያደርጋል ልክ ማይንዳችንን ኢንስትራክት ሲያደርግ ልባችን ያይና ኦኬ ኮሚት ያደርጋል ኮሚት ሲያደርግ ነፍሳችን ውስጥ ገባ ማለት ነው ስለዚህ ጌታ ሲናገር ምን ይለዋል ምላሹ ማለት ጥያቄው ምንድነው ኢተርናል ላይፍ የዘላለም ህይወት እንዳገኝ ምን ላድርግ ነው ያ ነው ጥያቄ የክርስቶስ መልስ ደግሞ ምንድነው እግዚአብሔር አምላክህ በፍጹም ልብ በፍጹም ነፍስ በፍጹም ኃይል በፍጹም ማይንድ ውደደው በሌላ አነጋገር በሰማሪው ምንድነው እግዚአብሔር አምላክህን በሁለንተና ውደደው ያለ ነው የሰው ማንነቱ ቤዝ የሚሆነው በዚህ ላይ ስለሆነ ማለት ነው ከዛ በኋላ እግዚአብሔርን የወደደ ሰው ሰውን መውደድ አይከብደውም አሁን ችግሩ ሰውን የምንጠላው ወይም የምንጣላው for no odd reason የምንጣላው የእግዚአብሔርን ፍቅር በደንብ full experience ለማናደርገው ነው እግዚአብሔርን ፍቅር full experience የሚያደርገው እንደውም ያለቅሳል መንገድ ላይ ሲያይ oh my god እንዳይጠፋ ለዛ እኮ ነው ሰው ወጥቶ የሚመሰክረው እንደ እብድ ስለ ጌታ የሰው የጌታ ፍቅር ያልገባው ሰው ወጥቶ ለሰው አይመሰክር የጌታ ፍቅር ውስጣችን ይገባ ይገባል እና የእግዚአብሔር ፍቅር ውስጣችን ኮምፕሊትሊ ሲገባ እንዳለ ሁለንተናችንን ነው ኮንትሮል የሚያደርገውና ኮንትሮል ሲያደርገን we cannot help it ግን ወደ እግዚአብሔር መጠጋት መንበርከክ ነው የሚያምረን መጸለይ ነው የሚያምረን ቃሉን ማንበብ የዛኔ እንደዛ ሲሆን አይምሮአችን እየታደሰ እግዚአብሔርን ማንነት ኤክስፒሪየንስ ያደረግን እንሄዳለን የዛኔ እግዚአብሔርን ማንነት ኤክስፒሪየንስ ስናደርግ it's over ምክንያቱም በእኛ ውስጥ ኦፕሬት የሚያደርገው ጌታ እንጂ እኛ አይደለንም ማለት ነው the hardest thing ለሰው ልጅ በዚህ ምድር ላይ ለሰው ልጅ ኑሮ ሰልፍ ነው ይላል አይደል ግን hardest thing ምንድነው ስጋን ማስገዛት ጳውሎስ ሲናገር ምን ይላል አዲስ ኪዳን ማጆሪቲውን የጻፈ ሰው በሚያስገርም ኃይልና ፓወር የተገለጠ ሰው እስከ ሶስተኛ ሰማይ የተነጠቀ ሰው በብዙ መከራ ምሳሌ ሆኖ ያለፈ ሰው ምን ይላል ስጋዬን እየጎሸምኩ እያስገዛው እስከ መጨረሻ ጸና ዘንድ ስትራይቭ አደርጋለሁ ይላል it's very dangerous ከእግዚአብሔር መንግስት ሊያወጣን ይችላል ጅማሬው ሳይሆን ፍጻሜው ነው ካውንት የሚያደርገው ጅማሬው ሳይሆን ምን ፍጻሜ ለዛ ነው ጳውሎስ እስከ መጨረሻ ጌታም ሲናገር የሚናገረው እሱ ነው እስከ መጨረሻ ንጸዳ ይድናል ይላል እና እዚህ ጋር እንደምንመለከተው እግዚአብሔር መውደድ he is so nice he is so gentle አንዳንዶቹ አሉ አይደል
በእንትን ምንድነው ጥንቆላ ቤት የሚያልፉ ሰዎች እንዴት መከራቸው እንደሚበሉ አንድ ምንድነው ከለሩ ሮንግ ነው ብሎ የሚገላቸው ስንቶች ናቸው እንዲህ ያለ this specific ነገር ካላመጣ ብሎ የሚገላቸው ስንት ናቸው አምላካችን ግን እየበደል ነው ስቲል ይወደናል ያጠፋን በሞለጂ ምን ችግር ብድግ ያደርገናል ሰባቴ ጻድቅ ሰባቴ ወድቀው ሰባቴ ይነሳል ብድግ እግዚአብሔር ሩሩ ነው ቸር እንዲላል ዳዊት ቸር ነውና ምህረቱ ለዘላለም ነውና እግዚአብሔርን አመስግኑት ይላል ለምንድነው ቸር ነው ሩሩ ነው መልካም ነው እና ታዲያ መልካም ነው እግዚአብሔር እንዴት ነው ማንወደው መልካም ነው እግዚአብሔርን በፍጹም ልብ መንፈስ አይምሮ ከዘርሞ ስትሬንግት ወይም ጉልበት ምን ወደደው እዛኔ የህይወት ይቃናልሃል ዳንኤልም እንደዛ ሊሆነለት ዳንኤልን ታሪኩን ስንመለከት ንጉሱ ምን አለው መጸለይ አትችልም በኔ በኩል እንጂ መጸለይ አትችልም ሲለው ምን አለው እሱ እንኳን ኮምፕሮማይዝ አላደርግም አለ ታይሙን ከፍቶ እንደው መስኮቱን ከፍቶ የሚገርም ሰው ነው መስኮቱን ከፍቶ አርጎ በደንብ እንድታይ ከአምላኬ ጋር ኮምፕሮማይዝ አላደርግም ለምን ያውቀዋል እንዲህ ይላል ዮሐንስ 17 ቁጥር 3 ላይ እውነተኛ አምላክ ብቻ የሆነ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናትና እግዚአብሔርን ማወቅ የዘላለም ሕይወት ነው ድጋሚ ትሬስ ባክ ላድርጋችሁ ያ ሎየር ጌታን ምን ብሎ ጠየቀው ኢተርናል ላይፍ እንዴት ላገኛለሁ አይደል ጌታ ምን አለው እግዚአብሔርን ውደድ አለው አይደል ከዛ በኋላ መጨረሻ ላይ እንዴት እንውደድ እግዚአብሔርን ስንል ምን ማለት አለብን አለ እግዚአብሔርን መጀመሪያ ማወቅ አለብን አለ አይደል እዚህ ዮሐንስ 17:3 ላይ ሲናገር ምን ይላል እግዚአብሔርን ማወቅ የዘላለም ሕይወት ነው ምላሹ ያን እግዚአብሔር አምላክህን በፍጹም ልብ በፍጹም ነፍስ በፍጹም ኃይል በፍጹም ሐሳብ ውደደው ይዛኔ ለሕይወት ይሆነናል ያ እዛ ላይ ነው ኢተርናል ላይፍ ያለው እግዚአብሔርን ስንወደድ ኦኬ መውደቅ አለ በደንብ አለ ዳዊት ወድቋል ግን ደግሞ ተነስቶ ራሱ ዳዊት ነው እንደሚዘምረው ጻድቅ ሰባቴ ይነሳል እና መውደቅ አለ ኦኬ መሳሳት አለ ያለ ግን እግዚአብሔርን ወደደው እሱ ያሳፍራል ያነሳል ከፍ ያደርጋል እና እግዚአብሔርን እስቲ በጸሎት መንፈስ ነው እናናስብ እግዚአብሔር አባት ሆይ ለወደዳችን በቃል ብቻ ሳይሆን እግዚአብሔር ሆይ በተግባር እንዲሆን እግዚአብሔር አባትና አምላካችን ሆይ ከጊዜ ወደ ጊዜ ፍሬን እንድናፈራ በሕይወታችን እርዳን አሜን እግዚአብሔር አባትና አምላካችን ሆይ ጸጋ ይብዛል አሜን በጌታ በኢየሱስ ልቧይ ከበደባትን ነፍስ በጌታ በኢየሱስ በመንፈስ ኃይልና እሳት በብርሃንም እንድትሞላ እግዚአብሔር ሆይ ጸልያለሁ አሜን እግዚአብሔር ሆይ የቆዘመችን ነፍስ የቆዘመችን ልብ በጌታ በኢየሱስ ክርስቶስ በብርሃን እንድትሞላት በመጽናናት እንድትሞላት በዘይት እንድትቀባት ጸልያለሁ አሜን እግዚአብሔር አባት ሆይ ማንንም አይረዳኝም ችግሬን ማንንም አያቀላለች እግዚአብሔር አባት ሆይ ላዘነች እግዚአብሔር ሆይ ሐዘን ስፒሪት ነው በጌታ በኢየሱስ ካዘን ባዘንን መንፈስ ፈንታ የደስታን መንፈስ እንደሚል በጌታ በኢየሱስ ክርስቶስ ስም የሐዘንን መንፈስ ቃወማለሁ ለዚህ ሰዓት አሜን የደስታን መንፈስ በኃይል እንድታመጣ ጸልይ አሜን በጌታ በኢየሱስ ክርስቶስ የዚህ ጉባኤ ልብ እንድትከፍት ከፍ እንድታረግ ወደ አንተ እግዚአብሔር አባትና አምላካችን ሆይ በመንፈስህ ኃይልና እሳት እግዚአብሔር ሆይ እንድትገናኝ ይህንን ጉባኤ እንጸልያለን አሜን
እግዚአብሔር ሆይ እውነተኛውን የሆነውን ስፒሪትህን በዚህ ቤት እንድታመጣ እንጸልያለን። እግዚአብሔር ሆይ ሰለሞን ቤቱን በጨረሰ ጊዜ እግዚአብሔር መንፈስ በኃይል መጣ፣ መቆምም አልቻለም እንደሚል ቃል በኢየሱስ ክርስቶስ ስም በዚህ ቤት እንደዛው ይሁን። እግዚአብሔር ሆይ ጸሎታችንን ስለሰማህ እናመሰግንሃለን። እግዚአብሔር ሆይ በመጨረሻው ጊዜ በሚሰራ ሰዓት ዕቃዎች እንድትሆኑ ገንዘቦች እንድትሆኑ እንደሚል ቃል በኢየሱስ ክርስቶስ ስም እንደዛ እንድታደርገን ጸለይን። በጌታ በኢየሱስ ክርስቶስ ስም መንፈስህን ከእኛ አትውሰድብን። እግዚአብሔር ሆይ አቤቱን ማንጠቅም ባሪያዎች ነን። አድርጎ ያልከንን ብቻ ደግሞ አደረግን እንጂ እግዚአብሔር ሆይ ለዘላለም አንተ ተመስገን። ክብሩንና ምስጋናውን ሁሉ ለአንተ እንሰጥካለን። ጌታ ሆይ ጸጋህን እንድታበዛልን እስከ ኢየሩሳሌም እስከ ጽዮን ያደርሰንን ጸጋ እንድታበዛልን ጸለይን። ሕይወታችንን ሁሉ በፍጹም ልብህና ኃይልህ እግዚአብሔር ሆይ ኮንትሮል እንድታደርገን ለሕይወት እንድታደርገን ጸለይን። የሚያረሰርሰው መንፈስ በመካከላችን ይሁን። የሰማነውን ቃል በጌታ በኢየሱስ ክርስቶስ ስም ባርክልን። በኢየሱስ ስም ለሕይወት ይሁንልን፣ ለፍርድ አይሆንብን። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ለዘላለም የተወደድክ የተባረክ አምላክ እናመሰግንሃለን። በጌታ በኢየሱስ ስም አሜን።